ቃልሙድ ልክ አስመራ እንደደረስ ማሰባሰብ አይደለም በግለሰብ ደረጃ በመንግስት ራሱ አይታሰብም። ዝም ብለን ትልቅ ነበር እንላለን። በተለይ በመድረክ ላይ ብዙ ጊዜ ትልቅ ነበር ትልቅ ምን ሆናል። ሁላችንም የግል ሆዳችንን እና ኑሯችንን ለማሸነፍ ነው የምንሯሯጠውና ለትውልዱ እንዲህ አይነት ነገር መዘጋጀት አለበት የሚል ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በየዋን ፖድካስት ዝግጅታችን በኪነ ጥበቡ ዘርፍም ሆነ በሌሎች መስኮች የተለያየ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም እንዲሁ አንድ እንግዳ ይዘን ቀርበናል። ከእንግዳችን ጋር ቆይታ ወደምናደርግበት ዝግጅት እናልፋለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እናመሰግናለን። ያው ስለመጡ በቅድሚያ እስቲ እንተዋወቅ። እሺ፣ ይርጋ ወሰኔ ማርያም ወርቅ እባላለሁ። እሺ፣ አስቀድመን ወደ ሌሎች ጉዳዮች ከመግባታችን በፊት መጽሐፍ እንደጻፉ ይታወቃል። የስነ ምግባር አስተምህሮ ያላቸው መጽሐፎች ላይ ትኩረት ያደርጋሉ። የግጥም ጭብጦች ያላቸው ናቸውና አጠቃላይ ሂሳቢያቸው ምን ይመስላል የሚለውን እንመልከት እስቲ። የተለያዩ መጽሐፍትን ጽፌያለሁ። በተለይ አሁን ከጥያቄ ጋር በተለይ በጣም የሚዛመደው ሁለተኛው መጽሐፌ ነው። ተናጋሪው ዛፍ የግጥም መድብል ነው። በየደረጃው ለተማሪዎች ማለትም 3 ክፍል አለው። ክፍል 1 ለአንደኛ ደረጃ ተማሪዎች ተብሎ የተዘጋጀ ነው እንዳቅማቸው። ክፍል 2 ለሁለተኛ ደረጃ ማለትም ለ9 እና ለ10። ክፍል 3 እዛው ላይ በአንድ ላይ ተካቶ የታተመ ስለሆነ ነው። ለ11 እና ለ12 አንድ ላይ ጠቅለል ባለ መልክ ድሮ አንደኛ ደረጃ ስማር የከበደ ሚካኤል ግጥሞች ነበሩ። ታሪክና ምሳሌ 3ኛ ክፍል፣ ታሪክና ምሳሌ 4ኛ ክፍል፣ 5ኛ ክፍል በተከታታይ ናቸው እነሱ። ይሄኛው ደግሞ ልክ እንደሱ ሆኖ ይዘቱ ግን በአንድ መጽሐፍ ሁሉም እንዲያገኙት ማለትም አንደኛ ደረጃ የተጠቀሙበት ለሁለተኛ ደረጃም እንዲጠቅማቸው እዛው ላይ ወደ ሁለተኛ ደረጃም ሲሄዱ በተከታታይ እንዲጠቀሙበት አንድ ላይ መጽሐፍ ነው። እንግዲህ ጠቅለል ባለ መልክ ቅድም እንዳልከው ግብረገብነት፣ ታታሪ እንዲሆኑ፣ መልካም ስነ ምግባር ይዘው እንዲያድጉ፣ ስራ ወዳድ እንዲሆኑ፣ ባህላቸውንና ማንነታቸውን እንዲያውቁ በተለያየ መልክ በግጥም የተቀነባበሩ ሀሳቦች ናቸው እና በትምህርት ቤት ደረጃም እንደ ማስተማሪያ ማጣቀሻ መጽሐፍ ሆነው ማንኛውም ለቋንቋ ትምህርት ብቻ አይደለም፣ ማንኛውም መምህር ሂሳብ የሚያስተምር፣ ጂኦግራፊ የሚያስተምር፣ ማንኛውንም የትምህርት አይነት ያስተምር፣ ግን ትምህርቱን እንዲቀበሉት ከዛ የመረጠውን አንዷን ግጥም በደረጃቸው ካለው ውስጥ አጭሯን ግጥም አንብቦ አነቃቅቷቸው ማስተማሩን ይቀጥላል። ስለዚህ ሁሉም የትምህርት አይነት መምህራን እንዲጠቀሙበት ታስቦ የተዘጋጀ ነው። እናመሰግናለን። የዚህ የስነ ምግባር አስተምህሮ ጉዳይ በጣም ትኩረት ሊደረግበት የሚገባ ጉዳይ ነው ብዬ አስባለሁኝ። እንደ ሀገር በቀደመው ጊዜ ገና በጅማሮ አካባቢ ብላቴን ጌታ ህሩይ ወልደ ስላሴ የወዳጄ ልቤና ሌሎች በሚለው መጽሐፋቸው ውስጥ ለአባት ምክር ለልጅ መታሰቢያ ብለው የሆነ ጽሁፍ አቀርበዋል። ከዛ ውጭ ተረትና ምሳሌ አላቸው። ያው ልጆች የሚያድጉት በተረትና ምሳሌ ነው። ሁላችንም ተረት እየተነገረን ነው እዚህ የደረስነው። ከዛ ውጭ ክቡር ዶክተር ከበደ ሚካኤል ደግሞ በቃ በዚህ በስነ ምግባር ዙሪያ በጣም በተረትና ምሳሌ እያደረጉ በግጥም ሀሳባቸውን በመግለጽ ለዚህ ትውልድ ትልቅ አሻራ ትተው ያለፉ ሰው ናቸው። ከዛም ባለፈ አሁን የቅኔ ውበት የተሰኘ መጽሐፍ አላቸው እና በጣም በግጥም የተጻፈ ነው። ይገርመኛል በጣም የሳቸው አቅም። አሁን ደግሞ እንደገና መተን በዚህ በማጣቀሻው መጽሐፍ ላይ ራሱ የተናጋሪው ዛፍ በሚለው ላይ መምህር ዘመዱ ደምሰስ እንዲህ አይነት አስተያየት ሰጥቶ አይቻለሁ። ከክቡር ዶክተር ከበደ ሚካኤል ጋር የሚመሳሰል ስብከት የስነ ምግባር አስተምህሮ ያለው መጽሐፍ ነው ብሎ ማለት ነው። እንዴት ወደዚህ ዝንባሌ ሊያድጉ ይችላል? እንዲህ ያዘነበሉ አሁን
እንደምናየው በዚህ ዘርፍ ውስጥ አይደለንም ያለ ነው። ሁላችንም የግል ሆዳችንን እና ኑሯችንን ለማሸነፍ ነው የምንሯሯጠው እና ይህን የስነ ምግባር አስተምህሮት ለትውልዱ ለማስተላለፍ በሰፊው ይታያል። እርስዎ እንዴት ተሳቡ ወደዚህ ጉዳይ? በጣም ጥሩ ምክንያቶች አሉ። እንግዲህ ቅድም እንዳነሳ ነው አንደኛ ደረጃ ስማር የክቡር ዶክተር ከበደ ሚካኤል መጽሐፍት በጣም ይስቡኝ ነበር። እንደ ምሳሌም እጠቀምባቸው ነበር። ለራሴ የህይወት መርህም እጠቀምባቸው ነበር። ስለዚህ እኔ መምህር ሆኜ ደግሞ ስራ ሲጀምር ለትውልዱ እንዲህ አይነት ነገር መዘጋጀት አለበት የሚል ሀሳቤ ስለነበረኝ በዛው መልክ ያ ተጽዕኖ አሳደረብኝ ማለት ይቻላል። ትውልዱ መምህርነት የጀመርኩት በደርግ ጊዜ ነው። ስለዚህ በደርግ ጊዜ የነበረውን ኢቭን በኃይለ ሥላሴ ጊዜ እስከ 6ኛ ክፍል ተምሬያለሁ እና በዛን ጊዜ የነበረውን በደርግ ጊዜ የነበረውን አሁን ደግሞ ኢህአዴግ ከገባ በኋላ የነበረው የወጣቱ ስነ ልቦና የተለያየ ነው እንደምናውቀው። ስለዚህ ምን መሆን አለበት? ይህን ወጣቱን ትውልድ እንዴት ወደ መልካም ስነ ምግባር ታታሪ፣ ስራ ወዳድ፣ ባህሉንና ማንነቱን አውቆ ለአገሩ ተቆርቋሪ ሆኖ እንዴት መስራትና ማደግና መማር አለበት የሚለው ስለሆነ ስለዚህ በዚያ መልክ እነዚህን ሁሉ ልዩነቶች አይ ስለነበረ በተለይም አሁን ከቅርብ ጊዜ ወዲህ በተለይ ብዙሃን የተለያየ አማራጭ በማምጣታችን ከመጽሐፍት ንባብ ይልቅ ወደ ተለያዩ ነገሮች የሄደ ስለሆነ ያን የሚደግፈው ነገር ማግኘት መቻል አለበት በሚል እና ብዙ ተጽዕኖ ሊያሳድሩ የሚችሉ ነገሮች ስላሉ በዛ የተነሳ ነው ማለት ይቻላል። መልካም ነው። ኤርትራ የኢትዮጵያ አካል በነበረች ጊዜ እዛ ስራ እንደጀመሩ ይታወቃል፣ የመምህርነት እና ከዛም ውጭ የተለያዩ አካባቢዎች ላይ እንዲህ ተንቀሳቅሰዋል። ምን እየሰሩ ነበር የተንቀሳቀሱት? ቆይታውስ ምን ይመስል ነበር? እንዳልከው በመምህርነት ተመድቤ ነው ኤርትራ የኛ አንዷ ክፍለ ሀገር በነበረችበት ጊዜ 1975 ዓመተ ምህረት ተመድቤ ወደዛ ሄድኩኝ። ቅድም እንዳልነው የማስተማሩን ስራ ሲጀምር ቅድም ባልናቸው ሀሳቦች ዙሪያ ማጠንጠን ጀመርኩ። እዛ 7 ዓመት ቆየሁ። እንግዲህ ረጅም ጊዜ ስለሆነ እንደው ሀሳቡን ለማያያዝ ያክል ነው የምናነሳው እና እዛ 7 ዓመት ቆየሁ። ከዛ በኋላ ወደ መሀል ሀገር ተቀይሬ በዝውውር አርሲ ነገሌ ሃይስኩል 1 ዓመት ቆየሁ። 1 ዓመት አስተማርኩ። በጊዜያዊነት ስለነበረ በአመቱ በመደበኛ ዝውውር ወደ ጉራጌ ዞን ሶዶ የሁለተኛ ደረጃ ትምህርት ቤት እዛ ዞርኩ፣ ተዛወርኩ። እዛ ቅድም እንዳልነው እንደነዚህ አይነት ነገሮችን ማዳበር ጀመርኩ። ለሙዚየም ሊሆኑ የሚችሉ እቃዎችን ማሰባሰብ የጀመርኩት አላነሳ ነው እንጂ ከዛው ነው። ስለዚህ በዚያ ላይ ሰፊ ስራዎችን በተለይ ጉራጌ ዞን በነበረበት ጊዜ ወደ 14 ዓመት አካባቢ ይቻለሁ። እዛ ሰፊ ስራዎች የተከናወኑት በዛን ጊዜ ነው። መልካም። በቀጣይ ደግሞ አሁን አንድ መጽሐፍ ለመጻፍ እያሰቡ ነው፣ ዝግጅት ላይ እንደሆኑ አውቃለሁ እና የዚህ መጽሐፍ ትኩረት ምንድን ነው? በቀጣይስ ምን ሊሰሩ አስበዋል? የአሁንን የመጨረሻውን ከመናገሬ በፊት እንደው በስም ለመጥቀስ ያክል የመጀመሪያው በትንሽ መጽሐፍ ናት። የእውነት ጠብታ ትላለች። ከዛ ቀጥሎ ቅድም ያነሳ ነው በግጥም መልክ ስነ ምግባር የማስተምርበት ተናጋሪው ዛፍ መጽሐፍ ነው። ከሱ ቀጥሎ ትንታግ የሚል የግጥም መድብል ነው። አሁን 4ኛውና የመጨረሻው አሁን በህትመት ላይ ያለ ነው። አሁን የጠየቀኝ 4ኛው መጽሐፍ በጣም ሰፋ ያለ ብዙ ነገሮችን ያካተተ ማለትም
ቅድም እንዳልነው የኔን የስራ ተሞክሮ እንደው ለትውልዱ ይጠቅማል ብዬ የማስባቸውን ሁሉንም ሳይሆን እየመረጥኩ የህይወት ልምድ የያዘ ነው የመጀመሪያው ክፍሎች። ከዛ ቀጥሎ በዋናነት ትኩረት ሰጥቼ መጽሐፉ ትኩረት ሰጥቶ የሚያብራራው ክፍል 9 ነው። ክፍል 9 ሙዚየሙን ጠቅለል ባለመልክ ወጣቱ ትውልድ ምን ማግኘት አለበት፣ ምን መማር አለበት፣ በምን ቅድመ ያልናቸውን ነገሮች በስነ ምግባር፣ በታሪክ፣ በባህል፣ በተለያዩ ዘርፎች ማወቅ ያለበትን ነገሮች ያካተተ መጽሐፍ ነው። መጨረሻው ክፍል ደግሞ ክፍል 10 ከታሪክ ማህደር ብሎ የኢትዮጵያን እውነታዎች ብዙዎቹን አናቃቸውም እና እንደው ጠቀስ ጠቀስ አድርጎ ይሄም ነበረን፣ ኢትዮጵያ እንዲህ ነበረች፣ ዝም ብለን ትልቅ ነበር እንላለን። በተለይ በመድረክ ላይ ብዙ ጊዜ ትልቅ ነበር፣ ትልቅ ምን ሆናለን ትልቅነታችን ግን እንላለን። ግን ትልቅ የነበር ነው ምን ስለነበረን ነው? ካሁን የተለየ ምን ነገር ኖሮን ነው? እነዚህ ነገሮች ባጭር የሚያስቀምጥ ነው። አጠቃላይ ደግሞ የኢትዮጵያን ታሪክ በተለይ የወል ታሪካችንን አናውቅም። ብዙዎቻችን የምናውቀው የተናጠል ታሪክ ይሄ ነው እንላለን። የወል ታሪኮቻችን ምንድን ናቸው? አንድ ሊያደርጉን የሚችሉ ታሪኮች ምንድን ናቸው? እነዛ ላይ እንደ አድዋ ድል እያንዳንዱ ቅርሶችን ብናይ ራሱ የተሳሰሩ ናቸው፣ የአንድ አይደሉም። ስለዚህ እነዚያን ሁሉ በአንድነት ጠቅለል አድርጎ ሊያሳይ የሚችል አይነት መጽሐፍ ነው። አሁን ኦልሬዲ በህትመት ላይ ነው የሚገኘው። ተወሰነ ጊዜ በኋላ ይወጣል ብዬ አስባለሁ። እስኪ ከወጣ በኋላ እንግዲህ በሰፊው ማስተዋወቅ እንችላለን ማለት ነው። ከኤርትራ ከአስመራ ጀምሮ እነዚህን የሙዚየም እቃዎች ማሰባሰብ አይደለም በግለሰብ ደረጃ በመንግስት ራሱ አይታሰብም። አሁን ኃላፊነት አለብን ሁላችንም እና የሙዚየም እቃዎችን አደራጅቶ ለዚህ ትውልድ እንደዚህ ነበረ ብሎ ማሳየት በጣም ምን ያሁን ትልቅ ኃላፊነት ነው ብዬ አስባለሁኝ። የሚቻልም አይመስለኝም። አድዋ ላይ እና ማይጨው ላይ ጀግኖች አያት ቅድመ አያቶቻችን የተዋጉበትን ጎራዴ ሳይቀር በእርሶ እጅ አለ፣ ህዝብ ያየዋል ብለው ነግረው ነበር እና እንዲህ አይነት ጉዳዮችን እንዴት ሊያዳብሯቸው ቻሉ? አንዳንድ ጊዜ መንግስት የማያስባቸውን ነገሮች ግለሰብ ሲያስብ በጣም ይገርመኛል። እና የዚህ ልምዶ ምን ይመስላል? እንዴት ተጀመረ? ሀሳቡንስ እንዴት አመነጩት? በጣም ቆንጆ። ይሄ እኔ ገና ስራ ሲጀምር እንግዲህ በመምህርነት ተመርቄ መምህር ነኝ ብዬ ለማስተማር ነው ዝግጁ የሆንኩት እና ወደ ስራ ስገባ ቅድም እንዳልነው እጣ ሳወጣ ኤርትራ ደረሰኝ። ከማስተማሬ በፊት ልክ አስመራ እንደደረስ ከተማዋን ቃኝ ነበር እና አንዳንድ የማላስባቸውን ነገሮች ማግኘት ጀመርኩ። ለምሳሌ እንዲሁም ለመጥቀስ ያክል አሮጌ ተራ መጽሐፍት ቤት አሮጌ ተራ ገበያ ላይ ዝም ብዬ እሄዳለሁ። አሮጌ መጽሐፍ እና አንድ መጽሐፍ አገኘ። ያ መጽሐፍ ምንድን ነው? ትግርኛ አማርኛ መዝገበ ቃላት። በዛን ጊዜ ትግርኛ አማርኛ መዝገበ ቃላት በዚህ መልክ ተዘጋጅቶ ነበር። ሳይ አሮጌ ነው፣ ትንሽ ጎስቆል ብሏል መጽሐፉ። ሳይ 1949 ዓመተ ምህረት ነው። እኔ ሰምቼ አላውቅም። ከዛ አዲሱን ካገኘሁ እገዛለሁ፣ ግን ካላገኘሁ ይሄንን ጠጋግኜ እጠቀምበታለሁ በሚል ገዛሁት እና ብዙ ጊዜ መጽሐፍት ስገዛ እፈርምበታለሁ። ቀንና ያገኘሁበትን ቦታና ቀን ጽፌበት ነው ማስቀምጠውና ከዛ ሌላ አንድ ስዕል ነው፣ ፖስት ካርድ ነው። የኢትዮጵያ ቱሪዝም ኮሚሽን ነው ያሳተመው እና በመላው ኢትዮጵያ በውጭም ሀገር ፖስት ካርድ ሆኖ ተበትኗል እና እሱ ደግሞ
የስዕል እንትን ነው፣ ስዕል ነው ግን የዋሻ ውስጥ ስዕል ነው። እላዩ ላይ በጣም የገረመኝና እንደ መነሻም ከሆነው ከመጽሐፉ ቀጥሎ እላዩ ላይ ከጀርባው 20,000 years old cave painting ኒር ድሬዳዋ ይላል። የዋሻ ውስጥ ስዕል፣ የጥንት የዋሻ ውስጥ ስዕል ድሬዳዋ አካባቢ የሚገኝ ስዕል ከ20,000 ዓመታት በፊት የተሰራ በተለየ ሳበኝ 20,000 ዓመታት እና እውነት ነው እንደ ይሄ በሚል ያችን ፖስት ካርድ ገዛኋት። ከዛ ጥናትና ምርምር የተደረገበትን መንገድ ሁኔታዎች በባህልና ቱሪዝም በዛን ጊዜ አገኘሁ። ማለት በዕለቱ ሳይሆን ከክረምት በኋላ ወደ አዲስ አበባ ስመጣ እነዚያን ነገሮች ማያያዝ ጀመርኩኝ። ከዛ እንደ መሰረት ሆኑ እነዛ ነገሮች እና እኔ አሁን አስተማሪ ነኝ ብዬ ወጣቱን ትውልድ ለማስተማር ስዘጋጅ እንደነዚህ አይነት ነገሮች ማወቅ ካልቻልኩ ወጣቱ ምንድን ነው የማስተምረው ማለት ነው። ስለዚህ እኔም እማራለሁ ትውልዱንም አስተምራለሁ በሚል እንደነዚህ አይነት ነገሮችን ማሰባሰብ ጀመርኩ። ከዛ ባህላዊ ነገሮችንም ታሪካዊ ብቻ አይደለም ባህላዊ ነገሮችንም የተለያዩ ጥንታዊ ስዕሎችንም ቅድም እንዳልኩት ማሰባሰብ ጀመርኩ። እንደ ማስተማሪያ መርጃ መሳሪያ ተጠቀምባቸው እነዛን። ከዛ ጊዜው እየረዘመ ሲሄድ ለምን ሙዚየም አይሆንም በሚል ሆን ብዬ በሰፊው ፕሮግራም ይዤ እቁብ እየጣልኩ በተከታታይ ለ10 ተከታታይ ዓመታት እቃዎች ማሳተፍ። 10 ዓመት በኋላ ለማሳጠር ነው እንግዲህ 10 ዓመት ሂደት በጣም ረጅም ነው። ከ10 ዓመት በኋላ ወደ መሀል ተቀየርኩ። ጉራጌ ዞን በነበርኩበት ጊዜ ያልኩት ማለት ነው። ቤት ሰራሁላቸው። እንደ ማስተማሪያ መርጃ መሳሪያ ብቻ ሳይሆን ህብረተሰቡን በሙሉ የሚያስተምር ሙዚየም ለምን አይሆንም በሚል በሰፊው ከተሰባሰቡ በኋላ በሙዚየም መልክ ህብረተሰቡንም ማለት ነው ከተማሪዎች ውጭ ህብረተሰቡንም ፕሮግራም እያሳስ በነገራችን ላይ ነፃ አገልግሎት ነው የሚሰጠው። ሙዚየም ሆኖ ህብረተሰቡንም የሚያስተምር ሆኖ ህብረተሰቡም ክፍያ አይከፍልም። ምክንያቱም ተማሪዎች ክፍያ አይከፍሉም። ስለዚህ ህብረተሰቡ ከዛ የተለየ መሆን የለበትም፣ ማወቅ አለበት፣ በነፃ ማወቅ አለበት ታሪኩን እና እውነታውን በሚል ነፃ አገልግሎት ነው። እንግዲህ ሙዚየም ሆኖ አገልግሎት መስጠት የጀመረው 1987 ነው። አሁን ኦልሞስት በሙዚየም መልክ ተደራጅቶ አገልግሎት መስጠት ከጀመረ 31 ዓመት ነው። የ31 ዓመት በተለያየ ጊዜ ነው፣ በተለያየ ቦታ ነው። እስከ 1996 እንዳልኩት ጉራጌ ዞን ሶዶ ሁለተኛ ደረጃ ትምህርት ቤት በማስተምርበት ጊዜ ቡኢ ላይ ነበረ። ከዛ 1997 ወደ ሐዋሳ መጣሁት፣ ወደ ታቦር ሃይስኩል። ሐዋሳ ታቦር ሃይስኩል ተቀይሬ ስገባ እቃዎችንም ይዤ መጣሁ። ከ1997 ጀምሮ ደግሞ በተለያየ ቦታ በኪራይም የተወሰነ ጊዜ ተቀምጧል። የከተማው አስተዳደር ባህልና ቱሪዝም መምሪያ ቦታ አመቻችቶ የመንግስት ማለት የራሱ የሆነ ቦታ እስከሚያገኝ ድረስ በመንግስት ድጋፍ ማድረግ አለብን ብለው በእነሱም በፈቃደኝነት ቦታ የመንግስት ክፍል ሰጡኝ። እዚህ ሚሊኒየም አዳራሽ ክፍል ውስጥ ወደ 6 ዓመት ቆየ። ከዛ በኋላ ሳውዝ ስታር ሆቴል 1 ዓመት ቆየ። ከዛ በኋላ ሳውዝ ስታር ሆቴል በኪራይ 1 ዓመት ቆየ። ከዛ አሁንም ሐዋሳ ዩኒቨርሲቲ ለጥናትና ምርምር እንፈልገዋለን አሉ። እኔም ቦታ እንደዚህ በቋሚነት ቦታ እስከሚፈቀድለት ድረስ አሁንም በእንጥልጥል ነው ያለው። ስለዚህ ያ እስከሚፈቀድ ድረስ ብዬ ጠየቅኳቸው። እነሱ ፈቃደኝነት አንድ ክፍል አመቻቹ። ከ2013 ጀምሮ መጨረሻ 2013 መጨረሻ እስካሁን ድረስ ወደ 4 ዓመት በሐዋሳ ዩኒቨርሲቲ ግቢ ነው ያለው። ተማሪዎች
በጉብኝት መልክ ይጠቀሙበታል። አሳይመንት ሲሰጣቸው ያን ለመስራት ይጠቀሙበታል። ጥናትና ምርምር መምህራንም ጥናትና ምርምር ለማድረግ እንደ መረጃ ይጠቀሙበታል። ስለዚህ አሁን ባለው ደረጃ በሰፊው ኢቭን የከተማ ውስጥ የሚገኙ ሃይስኩል አንደኛ ደረጃ ትምህርት ቤት መምህራንም ፕሮግራም ይዘው ይመጣሉ፣ ተማሪዎችን ይዘው ይመጣሉ። ስለዚህ አሁን በዚህ ደረጃ እንደው ጠቅለል ባለ መልክ ረጅም ሆኖ በአንድ ጊዜ እንደዚህ የ31ዱን ዓመት በአጭር ማስቀመጥ ባይቻልም እንደው ዋና ዋናዎቹን ለመጥቀስ ያክል ይሄን ይመስላል ማለት ይቻላል። መልካም ነው። በቲቺንግ ኤድ ምክንያት የተጀመረ ነገር ዛሬ ትልቅ ሆኖ ያው ለታሪክም ትውልድ እንዲማርበት መታወሻ ሆኖ እየተሰራበት ይገኛል። እንደው እነዚህን እቃዎች አሁን የአድዋ የተዋጉበት ጎራዴ ሁሉ አለ ብለዋል እና ከቦታ ቦታ ይዘው ሲንቀሳቀሱ አሁን በፊት አስመራ ምናምን ነበሩ። ከዛ እንደገና ወደ ሌላ ሲሄዱ ችግር አልገጠመዎትም ወይ? አሁን ቅርሶችን ይዞ ከቦታ ቦታ መዘዋወር ያው ስለሚያስጠይቅ ማለት ነው እና እርስዎስ ምንድን ነው የገጠመዎት ነገር? በጣም ጥሩ ጥያቄ ነው። ይታሰባል፣ ይሄ ይታሰባል፣ እውነት ነው። እንደው በጣም ከፍተኛ ችግር ገጥሞኛል የምለው ከኤርትራ ወደ መሀል ሀገር ለማምጣት በተንቀሳቀስኩበት ጊዜ ዝውውር ባገኘሁበት ጊዜ ነው። ያ ደግሞ ቅርሶችን መንቀሳቀስ አለመቻሉ አይደለም ችግር የፈጠረው። በዛን ጊዜ እንደውም እንዲህ አይነት ነገሮችን ማሰባሰብ መንግስት ይደግፈዋል እና ጥሩ እንትን ነው፣ ጥሩ እይታ ነው ያለው እና ግን እኔ ከፍተኛ ችግር ገጥሞኛል የምለው እቃዎቹን ወደዚህ ለማምጣት የገጠመኝ ችግር በዛን ጊዜ እንግዲህ የኢትዮጵያ አየር መንገድ ተሳፋሪዎችን ማለት የእቃ ማጓጓዣ የለውም እና 25 ኪሎ ግራም ሻንጣ ብቻ ነው የሚፈቀደው እና እኔ ደግሞ ከ1 ኩንታል በላይ ይሆናል ማለት ይዘውልኝ ይሄዳሉ፣ ባይሆን ገንዘብ ክፈል ነው የሚሉኝ በሚል በራሴ ግንዛቤ ማለት ነው አዘጋጅቼ ትኬት ልቆርጥ ሄድኩኝ። ከዛ እቃ ሲመዘን እቃ አለ ሆይ ሲባል አዎ እንዲህ አለኝ ስል 25 ኪሎ ግራም ሻንጣ ብቻ ነው ይዘህ መሄድ የምትችለው እንጂ ይዘህ መሄድ አትችልም ተባለ። ከዛ ታዲያ ምን ማድረግ አለብኝ? በቃ ትተህ መሄድ አለብህ። የሚብሰውን 25 ኪሎ ሊሆን የሚችለውን ብቻ በሻንጣ አድርገህ ይዘንልኝ እንሄዳለን። ይህንማ ትቼ አልሄድም አልኩ። ትቼ አልሄድም ማለት በዛ ባሰብኩት ጊዜ ቀረ። እዛ የክፍለ ሀገሩ ትምህርት ቤቶች ጽሕፈት ቤት ሄጄ ጠየቅኩኝ። ምንም ማድረግ አንችልም አሉ እነሱ። ከዛ ምን መደረግ አለበት? በቃ ትተህ መሄድ አለብህ። እኔ ደግሞ ትቼ አልሄድም። ከዛ መጨረሻ ላይ ምን መደረግ አለበት ሲባል እንግዲህ ለማሳጠር ያክል ነው። መጨረሻ ላይ ትምህርት ሚኒስቴር ደውሎ ይጠይቅልኝ የመከላከያ የጭነትን ስንቅና ትጥቅ ማመላለሻ የጭነት አውሮፕላን አላቸው። መጀመሪያ አየር መንገድ ተጠየቀ፣ የለንም የጭነት የለንም ስላለ። ከዛ እንዴት ማን ይጠይቃል? ማንስ ይፈቅዳል አሉ። ትምህርት ሚኒስቴር ይጠይቅልኝ። እውነትም ተደውሎ ተጠየቁ። ከዛ ኢትዮጵያ አየር መንገድን ጠየቀ። መጀመሪያ አይቻልም አሉት። ልክ ለእኔ የሰጡኝ መልስ መለሱላቸው። ከዛ መከላከያ ይጠየቅልኝ አልኩኝ። ተጠየቁ። ምንድን ነው አሉ። እንዲህ ነው ተብሎ ለማሳጠር ያክል ነው እንግዲህ አስረዷቸው። እስኪ ከሰውየው እንስማ አሉ። እኔን ጠየቁኝ። እንዲህ ነው እና እሱን ትቼ መሄድ አልችልም፣ ማስተማሪያ ነው፣ ቅርስ ነው፣ ወደፊት ሙዚየም እንዲሆን ስለምፈልግ ነው አልኳቸው። መጨረሻ ላይ እነሱ ተነጋግረው ወስነው ስንቅና ትጥቅ ማመላለሻው የጭነት እንትን አላቸው፣ አንቶኖም እንትን አላቸው። በሱ ሲመለስ ወደ አዲስ አበባ ሲመለስ ጭኖለት ይምጣ፣ ምን ችግር አለው ተባለ። ከዛ እኔ ያዘጋጀሁትን ብቻ አይደለም የነበረኝን አልጋዬ ሳይቀር አንድ ላይ ተጭኖ ሁሉም ሳጥን ምናምን ሳይቀር ሁሉንም ጭነው መጡ። እዚህም ከመጣሁ በኋላ የሐዋሳ በወቅቱ የደቡብ ብሔር ብሔረሰቦች ክልል በነበረ ጊዜ እነሱም ድጋፍ ደብዳቤ ጻፉ። በየደረጃው
ከዛም እዚህ ከመጣሁ በኋላ የቅርስ ጥናትና ጥበቃ ባለስልጣን አዲስ አበባ ግንኙነት እያደረግን ደብዳቤዎችን ስለሚጽፍ አሁንም ከአንድ ቦታ ወደ አንድ ቦታ በምንቀሳቀስበት ጊዜ ከ10 ደብዳቤዎች በላይ ያሉ በቅደም ተከተል ከ1990 ጀምሮ 90 ዓመተ ምህረት ጀምሮ እስከ 2014 ድረስ ወደፊት የራሱ የሆነ ቦታ አግኝቶ አሁን ቦታው ቅድም እንዳልኩት በንጥልጥል ነው ያለው። ያ ቦታ ተፈቅዶ በራሴ ገንብቼ በቋሚነት ቤተሰብም ያስቀጥለው መንግስትም ያስቀጥለው በቋሚነት ይህን ዓላማውን ይዞ እንዲቀጥል ቋሚ የሆነ ቦታ እንዲኖረው ነው የምፈልገው እና ይህንን ቦታ ተሰጥቶኝ በራሴ ገንብቼ ራሱን የቻለ የግል በመመሪያ ደረጃ 2006 የወጣ ባህልና ቱሪዝም ሚኒስቴር ያወጣው መመሪያ አለ። ይፈቀዳል አለ ደንብ አለን። የግል ሙዚየም ይፈቀዳል። እኛ ብዙዎቻችን እንደዛ እንደሚደረግ እንኳን ህጉን ስለማናቅ እንጂ ይፈቀዳል። ስለዚህ በዛ መሰረት ያንን አሟልቶ ራሱን የቻለ የግል ሙዚየም ሆኖ እስከ መጨረሻው ትውልዱን ማስተማር እንዲችል ለማድረግ ነው እንግዲህ ረጅም ጊዜ ዓላማዬና ተስፋዬ ማለት ነው። መልካም ነው። እስቲ እንግዲህ ጋሽ ይርጋው ወሰን ያው እርስዎ ጋር የሚሰሩትም በዚሁ ጉዳይ ስለሆነ ሀገራዊ ጉዳይ የሚገዱት ሰው ነው። የትውልዱ ጉዳይ በቀጣይ አቅጣጫዎች የሚገዱት ሰው ነው እና አሁን ያለው ሁኔታ ትንሽ የሚያደናግር ነው። ሰዎች ትውልዱ መጽሐፍ ማንበብ ላይ ብዙም መነቃቃት አይታይበትም እና በቴክኖሎጂ እየተጠለፍን ያው በቃ የማይገባ ነገር ውስጥ ነው የምንዳክረው ብዙዎቻችን። ቴክኖሎጂ በራሱ መጥፎ አይደለም፣ ጥሩ የሰው ልጅ ከባድ የነበረውን ቀላል ለማድረግ የመጣ ነገር ነው። እኛ ግን በዛ መሰረት የምንሄድ አይመስለኝም እና የሚያስተላልፉት ምክር ምንድን ነው? አሁን አንባቢነት እየጠፋ ነው ያለው። የማያነብ ህዝብና ሀገር ደግሞ ደንቆሮ ነው። ስለዚህ ከዚህ ለመትረፍ ሀሳቢ እንዲኖር ለማድረግ ስለ ሀገር የሚገደው ሰው እንዲኖር ለማድረግ ሀገር ወዳድ ትውልድ እንዲፈጠር ምን መደረግ አለበት ይላሉ? ጠቅለል ባለመልክ እንደው ለማለት ብሞክር እንዳልከው ብዙ ጊዜ ዘመኑ ራሱ ቴክኖሎጂው ጥሩ ነው፣ እውነት ነው። በተለያየ መልክ እኛ በምንፈልገው መልክ መጠቀም ብንችል ጥሩ ነው። ቴክኖሎጂ ቆንጆ ነው። እኔ በጣም ብዙ ጊዜ እንትን ብያለሁ። ይመጣሉ፣ ይጎበኛሉ። ወጣቱ ከጎበኙ በኋላ የሚሰጡት አስተያየት በእውነት እኛ አሁን ወጣቱን እንደምንገምተው አይደለም። በጣም እንደው ቅድም እንዳልኩት ከአያቶቻችን ከቅድመ አያቶቻችን የበለጠ አልፎ የሄደ ስሜት ያለው ነው። በእውነት ይሄ እንትን አይደለም ለማለት አይደለም፣ እውነት ነው። ከጎበኙ በኋላ የሚሰጡት አስተያየት፣ የሚጠይቁት ጥያቄ ምን መሆን እንዳለበት ኢቭን እኔ ያወጣሁትን እቅድ ከጎበኙ በኋላ ጨምረው አስተያየት ይሰጡበታል። ስለዚህ ይሄንን እኛ ማስተማር መቻል አለብን ነው። ትውልዱ በአግባቡ ያለውን የቴክኖሎጂ ደረጃ በአግባቡ እንዲጠቀምበት ከመከር ነው ካስተማር ነው። ግን ካሪክለማችን ራሱ አሁን በተለይ አዲሱ አሁን የተሻሻለው ካሪክለም ከበፊቱ በተሻለ መልክ ስለ አገር ስለ ትውልድ በተሻለ መልክ ተቀርጿል። ያሁኑ ከዚህ የተሻለ ማድረግም እንችላለን ወደፊት። ስለዚህ እንደነዚህ አይነት ነገሮችን ማወቅ እንዲችል ማስተማር መቻል አለብን። እንደነዚህ አይነት መጽሐፍት፣ እንደነዚህ አይነት ቃለ መጠይቆች፣ እንደነዚህ አይነት ትውልዱን ሊገነቡ ሊያስተምሩ የሚችሉ መጽሐፍትንና ውይይቶችን ማድረግ ከቻልና ማስተማር ከቻል ቅድም እንዳልኩት ከበፊቱ የበለጠ አገሪቱን ሊገነባ የሚችል ትውልድ ያለን በመሆኑ እኔ በትውልድ እኮራለሁ። አሁን እንግዲህ ያልተነሱ ነጥቦች ካሉ እዚህ ላይ ቅር ብሎኛል፣ የምጨምረው ሀሳብ ይኖረኛል የሚሉ ከሆነ ሰዓታችንም የተመጠነ ስለሆነ
እሱን ቢነግሩን፣ በሌላ መልኩ ደግሞ ማመስገን ፈልጋለሁ የሚሉት ካለ ቢያመሰግኑ። አዲስ የሚጨምረው ነገር ባይኖር እንኳን ማጠናከሪያ ነገሮች አሉ። ይሄንን ማድረግ ስላልቻልን ነው አሁን ያለንበት ደረጃ ላይ የደረስነው። ስለዚህ ትውልዱ አገሩን፣ ባህሉን፣ ማንነቱን አውቆ ወደ ነበርንበት ታላቅነት ከፍ ለማድረግ አሁን ካለን ይዘት ከፍ ለማድረግ ትውልዱን አሁንም በእንደነዚህ አይነት ነገሮች ማስተማር እንድንችል እንዲህ አይነት ችሎታ ያላቸው እንዲህ አይነት ስሜትና የማስተማር ስልት ወይም ደግሞ መጽሐፍት ይዘት ያላቸውን በማሰባሰብ ትውልዱን ማስተማር አለብን ነው። አሁን ሌላ ብዙ ምለው እንትን የለኝም። ትውልዱን ካስተማር ነው ቅድም እንዳልኩት የተሻለ ደረጃ የተሻለ እንትን ያለው ስለሆነ ቴክኖሎጂም ደግሞ ስለሚደግፈው ይህን ማድረግ አለብን ነው እና ሁለተኛ ማመስገን ፈልገው በመጨረሻ ከእናንተ ልጀምር። እንዲህ አይነት ቃለ መጠይቅ ለማድረግ ተዘጋጅታችሁ ጠርታችሁኝ ይህን መልእክት እንዳስተላለፍ በማድረጋችሁ በመጀመሪያ ለእናንተ ከፍ ያለ ምስጋና ለማቅረብ እወዳለሁ። ሁለተኛ ቅድም እንዳልነው ከ1997 ጀምሮ የሐዋሳ ከተማ አስተዳደር በተለያየ ደረጃ በተለያየ የአስተዳደር ደረጃ ለደገፉኝ የማሳያ ቦታ ለምሳሌ ባህልና ቱሪዝም ቢሮ ሚሊኒየም አዳራሽ ውስጥ ከኪራይ አውጥቶ ነው በነፃ ለ6 ዓመት ቆይቻለሁ። 6 ዓመት እንግዲህ የሚከፈል ክፍያ ቢሆን ኖሮ ለ6 ዓመት ክፍያ በጣም ከባድ ነው። ስለዚህ ይህም በማድረጋቸው አሁን በወቅቱ የሲዳማ ክልል ባህል ቱሪዝም እና ስፖርት ቢሮ እንደገና የሐዋሳ ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያው ያደረገልኝ ድጋፍ የድጋፍ ደብዳቤዎችንም በመጻፉ እንደነዚህ አይነት ድጋፎች በመስጠቱ ከፍተኛ ምስጋና እንዲደርስልኝ ማስተላለፍ ያለው። ስለዚህ እንደው በጥቅሉ የዚህ አይነት ፕሮግራም በመፍጠራችሁ ለእናንተም አሁንም ደግሜ ማመስገን እፈልጋለሁ። በጣም አመሰግናለሁ። እኛም ጊዜውን መስዋዕት አድርገው ለዚህ ቃለ መጠይቅ ስለተባበሩን እጅግ አድርገን እናመሰግናለን። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህን ይመስላል። በየዋን ፖድካስት በኩል አብራችሁን ስለቆያችሁ ሁላችሁንም ከልብ አድርገን እናመሰግናለን። ሁልጊዜም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው። ይህን ውይይት በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም ይሁን።